ከአቶ ታገሰ ጫፎ ጀምሮ ያሉት የጋሞ ተወላጅ ባለስልጣናት ግድ አይላቸው? የት ነው የእነሱ ልጆች ያሉት? በዚህ ደረጃ የምትገለው የ65 ዓመት የሞት እናቱ የተደፈሩበት እናቴ ተደፈረች ብሎ የሚል ሰው ማየት አይከብድም? ምን አለ ብንሞት፣ ሁላችንም አብረን ብንሞት። ጥር 26 ቀን 2018 ዓ.ም ጥር 26 ጠቅላይ ሚኒስትሩ በተገኙበት ፓርላማ አቶ አብርሃም ጥያቄ አቅርበው ለፓርላማው ገብቶላቸው ያ ጥያቄ ጸድቆ፣ ነገር ግን የአፈ ጉባኤው አቶ የተከበሩ አቶ ታገሰ ጫፎ አቶ አብርሃም ወደ ፓርላማው ግቢ እንዳይገቡ በር ላይ ነው ያስቀሯቸው። ከዚህ በላይ ሞት አለ እንዴ? የጋሞ ዞን ባለስልጣኖች አፍነው የያዙት ከአፈ ጉባኤው ከአቶ ታገሰ ጫፎ ጀምሮ ይህ ብሔረሰብ ነው ተብሎ እንዳይቆጠር የተደረገ የሚል እኔ የዘይሴ ብሔረሰብ ምንድን ነው የጋሞን ባለስልጣኖች ያስቆጣው? በእውነት ነው የምልህ፣ ዛሬ ማቅ ለብሼ ብታይ ደስ ይለኝ ነበር። በእናንተ ኢንተርቪው ላይ ጥቁር በጥቁር ማቅ ለብሼ ብታይና እኔ የዛይሴ ብሔረሰብ ከዛሬ 5 ዓመት በፊት ዘይሴ በአርባ ምንጭ ዙሪያ ወረዳ የተካተተ ነገር ግን በፓርላማ ወንበር ያለው በክልል ምክር ቤት ወንበር ያለው ነገር ግን እንደ አንድ ብሔረሰብ እንዳይታወቅ የጋሞ ዞን ባለስልጣኖች አፍነው የያዙት ከአፈ ጉባኤው ከአቶ ታገሰ ጫፎ ጀምሮ ይህ ብሔረሰብ ነው ተብሎ እንዳይቆጠር የተደረገ ትግላቸውም ልዩ ወረዳ ይሰጠን እንታወቅ እንደ ሌላው ብሔረሰብ የኢትዮጵያ ሕዝብ 86 ብሔረሰብ አካባቢ አለ ይባላል። ከዚህ ውስጥ አንዱ የዛይሴ ብሔረሰብ ነው እና ይህንን መንግስትም ያውቃል። እኔ ዜማ ውስጥ ዋና ጸሐፊ በነበርኩበት ሰዓት ላይ ፕሮፌሰር ብርሃኑ ነጋ እስከ ጠቅላይ ሚኒስትር ቢሮ ድረስ የዚህን ብሔረሰብ ማንነት ይዘው ሰነድ ይዘው ሄደዋል። ይሄ ብሔረሰብ የፈልገው አትሊስት ልዩ ወረዳ እንሆን እንደ ማንኛውም የሌላው ኢትዮጵያ አካል ይሄ ህገ መንግስት እስካለ ይሄ ፌዴራል አወቃቀር እስካለ ድረስ ማንነታችን እውቅና ያገኝ ነው እንጂ ያሉት ኢትዮጵያን እናፍርስ እንገንጠል አላሉ። በጣም በሚገርም ሁኔታ ግን ይሄ ብሔረሰብ ኢዜማ ሳይታሰብ ያለፈበት ነው። ባለፈው ምርጫ የተከበሩ አቶ አብርሃም አሞሼ እዛ ቦታ ላይ ኢዜማ ባላሰበው መልኩ የፓርላማ ተወካይ ሆነው ተመረጡና ቀረቡ። ኢናጉሬሽኑ ላይ እኔም ሄጃለሁ፣ ሌሎችም አመራሮች የሸዋስ አሰፋም በወቅቱ የኢዜማ ሊቀመንበር ነበር፣ ሄደናል። ዶክተር ጫኔ ከበደም በሰዓቱን ከየሸዋስ በኋላ የመጣው ሊቀመንበር ሄደናል እዛ ቦታ ላይ እና ያ ብሔረሰብ የኢዜማ ትልቁ የድል ማሳያ ነበር እና በእውነት ነው የምልህ እኔ የዘይሴ ብሔረሰብ ምንድን ነው የጋሞን ባለስልጣኖች ያስቆጣው? ጋሞና ዘይሴ ጎረቤት የሆኑ በጣም የሚቀራረቡ የሚወረዱ ቋንቋ የሚወራረሱ ባህል የሚወራረሱ ነገር ግን ዘይሴዎች የራሳቸው ማንነት፣ ባህል፣ ታሪክ፣ ቅርስ ያላቸው የራሳቸው የዘመን መለወጫ ያላቸው እንደሆኑ በደንብ ቀርበን አይተናልና በእውነት ነው የምልህ ይህን ጉዳይ በተመለከተ አቶ አብርሃም አሞሼ ከባለፈው ምርጫ ጀምሮ የዘይሴ ተወካይ ሆነው ጠቅላይ ሚኒስትሩ ፊት ባለፈው ዓመት አቅርበው ነበረ ዘይሴ የደረሰበትን ያለውን ችግር። ነገር ግን በዚህ ዓመት ጥር 26 ቀን 2018 ዓ.ም ጥር 26 ጠቅላይ ሚኒስትሩ በተገኙበት ፓርላማ አቶ አብርሃም ጥያቄ አቅርበው ለፓርላማው ገብቶላቸው ያ ጥያቄ ጸድቆ፣ ነገር ግን የአፈ ጉባኤው አቶ የተከበሩ አቶ ታገሰ ጫፎ አቶ አብርሃም ወደ ፓርላማው ግቢ እንዳይገቡ በር ላይ ነው ያስቀሯቸው። እሳቸው መናገር ይችላሉ ይህን ጥር 26 ቀን 2018 ምክንያቱም ካስገቡት ጥያቄ ውጪ የዘይሴን ብሔረሰብ የማንነት ጉዳይ ያነሳሉ ጠቅላይ ሚኒስትሩ ተብሎ ጠቅላይ ሚኒስትሩ እንዳይሰሙት ተጽዕኖ ተደርጎ እንዳይገቡ ተደርገው ጥለው ተመልሰዋል። ፓርላማ በር ላይ አንድ የህዝብ ተወካይ አንድ የዘይሴ ብሔረሰብ ተወካይ በዚህ ደረጃ የዘይሴ ህዝብ ጥቂት በጣም በሚቆጠሩ የጋሞ ብሔረሰብ በፌዴራል መንግስት ደረጃ ስልጣን ላይ ባሉ ሰዎች ይሄን ያክል ተጽዕኖ ምን ስለሆኑ ይታወቅልን የኛ ብሔረሰብ ልዩ ወረዳ እንሆን ይሰጠን ይሄ እድል እንደሌላው ብሔረሰብ ስላሉ ብቻ ለምን ይሄ የብሔር ፖለቲካው ጠንቅር ብሎ አይቀርም? እነኚህ ዛሬ የተጨፈጨፉትን የተደፈሩትን አያል የ65 ዓመት አዛውንት የሚደፍር ምን አይነት ስሜት ነው ያለው ያ ሰው? እኚህን አዛውንት የደፈረ ሰው ምንድን ነው ስሜቱ? እንዴት ተነሳለት ስሜቱ? በእውነት እኔ በጣም ቅድም ነግሬያለሁ። ከል ብለብስ እኔ የዘይሴ ህዝብ ነኝ፣ የዘይሴ ሰው ነኝ። ከነገ ጀምሮ እኔም ዘይሴ ነኝ የሚል ሃሽታግ እንጀምራለን።
የትግል እንቅስቃሴ እጅግ በጣም ነው የማዝነው። ያ ማህበረሰብ ዛሬ 8-10 ቀን ያልተቀበረ አስከሬን በየሜዳው ሸጥቷል። ምን ስላደረጉ? ኢዜማን ስለመረጣቸው። ሁለተኛው ዙር ላይ እኮ አቶ አብርሃም አሞሼ ባለፈው 6ኛው ሀገራዊ ምርጫ ላይ ተመርጠው ፓርላማ የነበሩ ሰው መግባት ሳይችሉ እኮ ነው ወደ ክልላቸው ህዝቡ የመረጣቸው። እሳቸው ለ4 ዓመት አዲስ አበባ ሆነው ይገሏቸዋል ቢገቡ። እዛ አሁን እኛን እናስመርጣለን። የዘይሴ ህዝብ በፍጹም ከአንተ ውጭ የፓርላማ ተወካይ የለውም። ይሄ ስነግር ግን ኢዜማን ወዳውት አይደለም። እሱማ ኢዜማ እኮ እዛ ቦታ ላይ እንደማይመረጥ ያምኑ ነበር። ምክንያቱም ብልጽግና ዶክተር አምባሳደር ገበየውን መድበው ነበር እሳቸው እንዲያሸንፉ። ህዝቡ በጣም ጠካኝና ጠንካራ ህዝብ ነው፣ ለዓላማ የቆመ እንጂማ ኢዜማ እኮ እዛ ቦታ ላይ ይመረጣል አብርሃም አሞሼ ተብሎ አልታሰበም። የባለፈው ዶክተር አብርሃም በርታ ከጉራጌ ዞን የመጣውን እኮ ጥለውታል። አሁን ቦታው ላይ ሰው መድበው። አብርሃም አሞሼን ግን የፈለገው ለነጻነት ሲል ነው እዛ አካባቢ ያለው ህዝብ እና እራሳችን የምንመርጠው ሪሊ ለእኔ ጀግና ህዝብ ነው። የዘይሴ ጀግና ነው። ሞተ ትላላችሁ፣ ሞቷል። ማት ዓመት ላይ 4 ዓመት ሙሉ ያልሞተ ወጣት የለም እዛ። በተለይ ወንድማገኝ ያ የ16 ዓመት ወጣት አያሳዝንም? አንተ ልጅ ነው፣ ፋሲል ልጅ ነው። የኔ እንኳ ልጆች ከዚህም የበላይ አልፈው ሄደዋል። በዚህ ደረጃ ሲገደሉ ማየት አያሳፍርም? ከአቶ ታገሰ ጫፎ ጀምሮ ያሉት የጋሞ ተወላጅ ባለስልጣናት ግድ አይላቸው? የት ነው የእነሱ ልጆች ያሉት? በዚህ ደረጃ የምትገለው የ65 ዓመት የሞት እናቱ የተደፈሩበት እናቴ ተደፈረች ብሎ የሚል ሰው ማየት አይከብድም? ምን አለ ብንሞት፣ ሁላችንም አብረን ብንሞት። ከዚህ በላይ ሞት አለ እንዴ? እኔ የጠቅላይ ሚኒስትር አብይ አህመድ መንግስት ምንድን ነው የሚፈልገው? ምርጫው እኮ አለፈ፣ ተመርጠናል ብለዋል። መረጡ የፈለጉትን። እኔ ዘይሴ ላይ አቶ አብርሃም አሞሼ ስለተመረጠ መንግስት ስልጣኑ አይለቅም፣ ብልጽግና ከስልጣኑ አይወርድም፣ 90% ከማሸነፍ ዝቅ አይልም። እንዴት ነው በዚህ ደረጃ አሁን ድረስ የምትገለው? እኔ ማየት ስለማይፈልጉ ያን ጥያቄ ማንሳት ስለሚፈልጉ ተመድበዋል። ዶክተር አምባሳደር ገበየው የሚባል ሰው ተመድበዋል እዛ አብርሃም አሞሼ ሲያቀርበው። አብርሃም አሞሼ እኮ ኢዜማን ለቆ ሁሉ ሊዋደር እኮ ነበር ያሰበው። እኔ በግሌ ረፍ እዛው ቁጭ ብለና ተዋደር ነው ያልኩት። ምክንያቱም እርግጠኛ ነበርኩ እንደሚያሸንፍ። ጉራ አይደለም ይህን ስነግርህ። ከዛ ውጭ ኦይዳ ጎፋ ዞን ላይ ኦይዳ ያልታሰበ ብልጽግና ሰው መድቦበት አሸነፉ። ኮሬ ላይ ዶክተር አወቀ አምዛዬ ባለፈውም አሸንፏል። ዶክተር አወቀ አምዛዬ ላይም ተመድቧል ከብልጽግና ሰው። እነኚህ 3 ምርጫ ክልሎች ኢዜማ በትክክል ተዋድሮ ያሸነፈበት ያ ህዝብ ጀግኖቼ ናቸው። ለኔ እውነት ነው የምነግርህ፣ ጀግና ህዝብ ነው። እኛንን የምንመርጠው እናንተ አይደላችሁም ብሎ ብልጽግናን አንበርክኮ ያሸነፈ ህዝብ ነው። አሸንፎ መረጣቸውን ይዞች ኢዜማን ብሎ ግን አይደለም። ኢዜማን ብሎ ሳይሆን እነኚህ ግለሰቦች ስለኛ ይሟገታሉ ስለ መብታችን ብለው መርጠዋቸዋል። አንዱ የዘይሴው አብርሃም አሞሼ ነው። አብርሃም አሞሼ ለ4 ዓመት ወደዛ ክልል ገብቶ አያውቅም። በደንብ ስለማቅ ነው። ከብርሃኑ ነጋ በላይ ያን ኤሪያን ያውቀዋሉ በሚገባ እነግርሃለሁ። እና ዛሬ ዘይሴ ላይ ይሄ ህዝብ እምቢ አለኝ አሸነፈ። ኖ በቃ አሁንም የምንመርጠው ተወካያችን አብርሃም አሞሼ ነው አለ። መረጠ። ከምርጫ በኋላ መቼም ብልጽግና 94% አሸንፎ ምንም የወጣ ነገር የለም። እነግርሃለሁ የኢትዮጵያ የዘር ፖለቲካ ያመጣብን ጣጣ፣ የዘር ፌዴራሊዝም ያመጣብን ጣጣ የጋሞ ተወላጅ ስልጣን ላይ ያሉት ከአፈ ጉባኤው ጀምሮ የዘይሴ ብሔረሰብ ሆኖ ሊጠራ አይፈልጉም በፍጹም። እኔ ባለፉት 5 ዓመታት በኢዜማ ቆይታ ያየሁት ይሄንን ነው። ስለማይፈልጉ ይሄን ብሔረሰብ በዚህ ደረጃ 5-6 ኦራል መኪና አስገብተው ዘይሴ ወዘቃ፣ ዘይሴ ድንብሌ ይህን ያክል ህዝብ መፍጨት ምን አመጣው? ይቅር ማንነቱ የዘይሴ ህዝብ ማንነቱ ቀርቶበት በህይወት እንዲኖር ይፈቀድለት። ስማ እማዝ ነው ግን እኔ ኢዜማ ለቄ ስለወጣው ስለጠላዋቸው ፈቅጄና ትቼ ነው በስካልቾ ብዬ ስልጣኔን የወጣሁት። አልፈልገውም ያ ፓርቲ ከተመቸው ይቀጥል። ከዚህ በዘለ ግን እንዴት ይሄ ሁሉ ህዝብ እያለቀ እያለ ህዝብ እየጮኸ ኢዜማ አንዲት ገጽ እንኳን መግለጫ አይወጣም? ምን ማለት ነው? እንዴት ነው ይሄን ያክል የሚታሰቡ? ኢዜማ ተቃዋሚ ነው እንዴ? የምን ተቃዋሚ እንኳን የለም። አሁን እኛ ሀገር ላይ ተቃዋሚ ፓርቲ ብላችሁ እንዳታስቡ፣ የለም። ሁሉም ተለጥፏል።
በተለይ በዚህ ምርጫ ሁሉም ማር ስለላሰ ከዚህ በኋላ የተቃውሞ ፖለቲካ ኢትዮጵያ ውስጥ እናጠብቁ። በጣም የማዝነው ግን ይሄ ማህበረሰብ ምን አደረገ? በዚህ ደረጃ የሚጨፈጨፈው የ65 ዓመት አዛውንት ልጃቸው በዚህ ደረጃ እስከሚናገር ድረስ እናንተ ጋር ኢንተርቪው አድርጎ እስከሚገልጽ ድረስ ምን አደረጉ? እንዴት ነው የ65 ዓመት አዛውንት የሚደፈሩት? ይሄ የኛ ባህል ነው? የኛ ወግ ነው? ይሄ ነው የኛ ፖለቲካ? ስለዚህ ፋሲል እነግርሃለሁ፣ ብልጽግና እዛ 3ቱ ቦታዎች ላይ ወንበሩን አጥቷል። ለምን አጣሁ ብሎ ምናልባት ስላልሰማ ይሆናል። ለኮሬ ህዝብ ወይም ዶክተር አወቀ አምዛ የተዋደረበት ኤሪያ ላይ ያለኝ የመረጃ እጥረት ሊኖር ይችላል። ኦይዳ ላይ የተፈጠረውን ችግር ባላቅም የዘይሴ ግን የተለየ ነው። ይሄን ደግሞ የሚያደርጉት እነማን ናቸው? ከአፈ ጉባኤው ጀምሮ ስልጣን ለከፍተኛ ስልጣን ላይ ያሉ የጋሞ ተወላጅ ነው። የጋሞ ብሔረሰብና ዘይሴ አንድ ናቸው፣ አይለያዩም። መቼም ጋሞና ዘይሴ አይለያዩ፣ ቋንቋቸውም ተወራሽ ነው። 4-5 ጊዜ ሄጄ አይቻለሁ፣ ዘይሴም ላይ ጋሞም ላይ። ይሄን ያደረጉት ግን አፈ ጉባኤውን ጨምሮ ያሉ ሰዎች ናቸውና ሪሊ እነኚህ ሰዎች ለፍርድ ሊቀርቡ ይገባቸዋል። በዚህ ደረጃ ያን ህዝብ መጨፍጨፍ፣ አስከሬን 8 ቀን ሳይቀበር መቆየት ምን ማለት ነው? በባህላችን ለምን ተከለከለ? ለምን ሆነ? በእውነት የኢትዮጵያ ህዝብ ፍርዱን ይስጥ። በእውነት ከነገ ጀምሮ ግን እኔም ዘይሴ ነኝ የሚል ዘመቻ እንጀምራለን። እኛ የኢትዮጵያ ህዝብ ፍርዱን ይስጥ። ኢዜማ ሆይ የዜግነት ፖለቲካን የምታራምዱ ከሆናችሁ የትግል አጋሮቼ የዚህን ማህበረሰብ ማንነት አብረን ያሳለፍነውን ጊዜ ታውቃላችሁ። አስፈላጊ ከሆነ ደግሞ እያንዳንዱን እጄ ላይ ያለው ማስረጃና መረጃ ሚዲያ ላይ ውጭ ስለዛ ህዝብ ገልጻሉ። ለምን ሞት አይመጣም? እኔም ከነገ ጀምሮ ዘይሴ ነው፣ ከዛሬ ጀምሮ ዘይሴ ነው። በዚህ ደረጃ ሲጨፈጨፉ ማየት በጣም ያማሉ።